ቢትኮይን 100,000 ተሻግሮ $104,000 እየተሸጠ ይገኛል። ቢትኮይን 4% ሲጨምር ኢተሪየም እና ዶግ ያሉት ደግሞ እስከ 20% በላይ እየጨመሩ ይገኛሉ። ከቢትኮይን ጎን ለጎን በጣም ዋጋው እየጨመረ የሚሄድ አልትኮይን ምን ይመስላችኋል? እሱን ኮሜንት ላይ አስቀምጡልኝ። እኔ ግን ዛሬ በቢትኮይን ዋጋ መጨመር በጣም ደስ እያላቸው ከሚገኙ በዓለማችን ላይ ብዙ ቢትኮይን አላቸው የሚባሉትን ከ1 እስከ 5 ያሉትን የመጀመሪያው ብዙ ቢትኮይን በመኖር አንደኛ ደረጃ ላይ የተቀመጠው ሳቶሺ ናካሞቶ ሲሆን ይህም የቢትኮይን መስራች ግለሰቢውን ድርጅት በህይወት ይኑር ይሙት አልታወቀም 1.1 ሚሊዮን ቢትኮይን አለው ተብሎ ይታመናል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ብላክ ሮክ ሲሆን እነሱም ወደ 507,000 ቢትኮይን አላቸው ተብሎ ይታመናል። በእርግጥ በኢቲኤፍ መልኩ የሚያቀርቡት ስለሆነ ሙሉ ለሙሉ የካምፓኒው ነው ማለት አይቻልም። ሶስተኛ ላይ ማይክሮ ስትራቴጂ ሲሆን እነሱ ከ500,000 ቢትኮይን በላይ አላቸው። በአራተኛ ደረጃ ላይ የተቀመጠው 215,000 ቢትኮይን ያለው ግራይስኬል ኢንቨስትመንት ሲሆን እነዚህም እንደ ብላክ ሮክ በኢቲኤፍ መልኩ የሚያቀርቡት ስለሆነ ሙሉ ለሙሉ የነሱ ነው ማለት አይቻልም። በአምስተኛ ደረጃ ላይ የተቀመጠው የአሜሪካ መንግስት ሲሆን እሱም 207,000 ቢትኮይን አለው ተብሎ ይታመናል። ይህም ከተለያዩ ወንጀል ነክ ጉዳዮች ጋር ፖሊስ በቁጥጥር ስር ያወራቸው ቢትኮይኖች ናቸው ማለት ይቻላል። ቢትኮይን አሁን $104,000 እየተሸጠ ይገኛል። ኦል ታይሙ 108,000 ነው። ይህንን ሪከርድ ያሻሽላል። በቅርቡ የምናየው ይሆናል ማለት ነው።